በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከልደት ቀጥሎ ሁለተኛ ሳምንት ዕለተ ሰንበት በሚሆን ጊዜ በቅዳሴ ጊዜ የሚነበቡ ምንባባት ምዕራፍና ቁጥራቸውን፣ የሚሰበክ ምስባክ፣ የሚቀደስ ቅዳሴ የምናይ ይሆናል። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ቪዲዮ ላይክ፣ ሸር፣ ቻናሉ ሰብስክራይብ በማድረግ ቤተሰብ ሁኑ። መዝሙር ንጉሥኪ ጽዮን። በቅዳሴ ጊዜ የሚነበቡ ምንባባት ሰራይ ዲያቆን የሚያነበው የሐዋርያው የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 15 ቁጥር 1 እስከ 14። ንፍቅ ዲያቆን የሚያነበው መልእክተ ዮሐንስ አንደኛ ዮሐንስ ምዕራፍ 4 ቁጥር 14 ፈጽም። ንፍቅ ካህን የሚያነበው ግብረ ሐዋርያት የሐዋርያት ሥራ ምዕራፍ 13 ቁጥር 32 እስከ 44። በቅዳሴ ጊዜ የሚነበበው ወንጌል ወንጌል ዘማቴዎስ የማቴዎስ ወንጌል ምዕራፍ 2 ቁጥር 19። የሚቀደሰው ቅዳሴ ቅዳሴ ዲዮስቆሮስ። በቅዳሴ ጊዜ የሚሰበከው ምስባክ መዝሙረ ዳዊት መዝሙር 131 ቁጥር 6 ናሁ ሰማዕናሁ በኤፍራታ ወረከብናሁ ውስተ ኦመ ገዳም ንበው እንከ ሰ ውስተ አብያቲሁ ለእግዚአብሔር። እነሆ በኤፍራታ ሰማ ነው፣ በዱር ውስጥም አገኘ ነው፣ ወደ ማደሪያዎቹ እንገባለን ይላል በአማርኛ። መነሻ ዜማ 4 አይነት፣ እኔ ግን አንድ ብቻ ነው የምልላችሁ። እሱም በእንደዚህ ናፈቅረኪ ናሁ ናሁ በኤፍራታ ወረከብናሁ ውስተ ኦመ ገዳም እንከሰም ውስተ አብያቲሁ ለእግዚአብሔር። ቪዲዮ ላይክ፣ ሼር፣ ቻናል ሰብስክራይብ ማድረግ እንዳትረሱ። በቀጣይ በሌላ ቪዲዮ እስከምንገናኝ ደህና ሁኑ። ቸርን ሰንብቱ።